አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የሶሻል ሚዲያ ቤተሰቦቼ፣ ወዳጆቼ፣ ጠያቂዎቼ ሁላችሁ ሰላም ሰላም ብያለሁ። ዛሬ ትንሽ አጠር ያለች ግጥም ስለ ሀገርና ስለ ፖለቲከኞች ይዤላችሁ ብቅ ብያለሁ። ኢትዮጵያ ሀገሬ እስከ መቼ ድረስ የሚል ነው። እስከ መቼ ድረስ? ከሀገር ውጭ ስደት፣ ሀገር ውስጥም ስደት፣ መቼ ይሆን ጌታዬ የሚቆም እንግልት? ዛሬስ ተስፋ ቆረጥኩ አላቅም ጌታዬ፣ ልቀር ነው መሰለኝ እኔ ለብቻዬ። ከሀገሬ ከወጣሁ ብዙ ዓመት ሆነኝ፣ ሰው ሞልቶ ሰው ጠፋ አለሁ የሚለኝ፣ ሰው ሞልቶ ሰው ጠፋ አለሁ የሚለኝ። ለመመለስ ባስብ እኔስ ወደ ሀገሬ፣ እረ እንዳትመጣ መውጫ አተን እንጂ ይለኛል ወገኔ። ለዚህ ሁሉ ችግር ህዝቡን የዳረገው እኔ መቼ ጠፋኝ ወገን አልተረዳው። ፖለቲከኞቹ ሀገር በጠበጡ፣ ድሃው ተሰደደ ሌሎቹም ቀለጡ፣ ድሃው ተሰደደ ሌሎቹም ቀለጡ። ወንድም በወንድሙ እጅጉን ጨከነ፣ ስኬታማ ሆኑ ሀገር ተበተነ፣ ስኬታማ ሆኑ ሀገር ተበተነ። ጥቅሙን ለማስቀደም ይለኛል ተነሳ፣ ይገጣጥምልኛል ቀራርቶ እንድነሳ። እኔ ሞኝ አይደለሁ ዘራፍ ዘራፍ ብዬ ጥይቴን አነሳው በወንድሜ ምዬ፣ ጥይቴን አነሳው በወንድሜ ምዬ። ዳር ቆሞ እያየ ጀግና ጀግና ሲለኝ፣ ለጥቅም መሆኑ እኔ መች ትዝ አለኝ። ገና አሁን ነቃው ከተኛሁበት፣ ያልነቃህም ንቃ አንሁን ከብት። ዳርና ዳር ሆነው ሲነግዱበት፣ በመሃል አለቀ ሰው በሰው እልቂት፣ በመሃል አለቀ ሰው በሰው እልቂት። አማራም የዋህ ነው ኦሮሞም የዋህ ነው፣ ትግሬውም የዋህ ነው፣ እኛን ያራራቀን ፖለቲከኛው ነው፣ እኛን ያራራቀን ፖለቲከኛው ነው። እሱ ነገደብን ህዝቡም ተራራቀ፣ እንዳልነበር ሆነ ሀገርም ደቀቀ። ስንቱ ተለያዩ እንዳልነበር ሆነ ሀገርም ደቀቀ። ስንቱ ተቀጠፈ በፖለቲከኞቹ፣ ስንቱ ተለያዩ ባለትዳሮቹ፣ ስንቱ ተለያዩ ባለትዳሮቹ። ለዛሬ ይዤላችሁ የቀረብኩት ግጥም ይችን ትመስላለች። ሀሳብ አስተያየታችሁን በኮመንት አሳውቁ። ሰላሙን ሁሉ ተመኘሁላችሁ።